ሰላም ሰላም ውድ የአሜን ቲዩብ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። እንግዲህ እንደተለመደው ለእናንተ የሚሆን እጅግ በጣም ምርጥ መረጃ ይዤላችሁ መጥቻለሁ። እንግዲህ ቀለል ባለ መንገድ እንዴት አድርገን የጠፋብንን ኢሜል ፓስወርድ እንዴት መልሰን ማግኘት እንችላለን የሚለውን በጋራ ሆነን እናያለን። ከዚህ በፊት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መንካትና አትርሱ። ቪዲዮ ደግሞ አይታችሁት ከተመቻችሁ ላይክ እና ሼር አድርጉ። የጠፋብንን ኢሜል ፓስወርድ እንዴት መልሰን ማግኘት እንችላለን? ከዚህ በፊት ስንጠቀምበት የነበረ ኢሜል ሊሆን ይችላል። ያ ኢሜል ለመጠቀም ብንፈልግ ፓስወርዱን ልንረሳው እንችላለን ወይም ሊጠፋብን ይችላል። ያንን ፓስወርድ እንዴት አድርገን መልሰን ማግኘት እንችላለን የሚለውን ነው በጋራ አብረን የምናየው። ብዙዎቻችን እንግዲህ ከዚህ በፊት የተከፈተ ኢሜል አካውንት ነበረን። ነገር ግን ፓስወርዱን ረስተነው ከሆነ ወይም ከጠፋብን የጎግል አካውንት ብቻ ሳይሆን የሌላ የጠፋብንን የሶሻል ሚዲያ አካውንት ማለትም የፌስቡክ አካውንት ሊሆን ይችላል፣ የትዊተር አካውንት ሊሆን ይችላል፣ የቲክቶክ አካውንታችን ሊሆን ይችላል መልሰን እንዴት አድርገን ማግኘት እንችላለን የሚለውን ነው የምናየው። እንግዲህ በመጀመሪያ ጎግል ክሮም ያስፈልገናል። ጎግል ክሮም ከሌለንም ደግሞ ፕሌይ ስቶር ላይ በመግባት ጎግል ክሮምን ማውረድ መጀመሪያ። አሁን ጎግል ክሮምን ካወረድን በኋላ ጎግል ክሮምን እንከፍተዋለን። ጎግል ክሮምን ከከፈትን በኋላ ጎግል ክሮም ሰርች ባሩ ላይ ማይ ፓስወርድ ብለን እንጽፋለን። እንግዲህ ማይ ፓስወርድ የሚለውን ጽፈን ሰርች ካደረግን በኋላ ጎግል ፓስወርድ ማናጀር የሚል ይመጣልናል። እሱን ክሊክ እናደርገዋለን። እሱን ክሊክ ካደረግን በኋላ እንግዲህ የኔ እንደምትመለከቱት በተለያየ በጉግል ክሮም፣ በቲክቶክ፣ በዋትስአፕ፣ በትዊተር አካውንት የተከፈቱ አካውንቴን አምጥቶልኛል። ዝርዝሩን ይኸው 6 ፓስወርድ አስቀምጦልኛል። ከነዚህ አሁንም የምፈልገውን የጎግልም ከሆነ የጎግልን፣ የቲክቶክን አካውንት ከሆነ የቲክቶክን አካውንት ፓስወርዱን ማግኘት እችላለሁ ማለት ነው። እዚህ ጋር አሁን ለምሳሌ ጎግል ዶት ኮም የሚል አለ። የጎግልን ለማግኘት ስፈልግ ጎግል ዶት ኮም የሚለውን ፕረስ እናደርጋለን። እንግዲህ እንደምትመለከቱት ጎግል ላይ የከፈትኩትን 2 አካውንት አስቀምጦልኛል። ይኸው እንግዲህ እቺ የአይን ምልክቷን በመንካት እዚህ ጋር ፓስወርዴን ማየት እችላለሁ፣ ኮፒ ማድረግም እችላለሁ ማለት ነው። የአይን ምልክቷን ስንጫነው ሂድን የነበረው ቁጥራችን ይታየናል ማለት ነው። ይህንን ኮፒ በማድረግ እንግዲህ ፓስወርዳችንን ማወቅ እንችላለን ማለት ነው። ዩዘር ኔም ፕላስ ፓስወርድ ነው የሚያስቀምጥልን። ሌላኛውን አካውንት ደግሞ ይኸው ከታች ወደ ታች በምናንሸራተትበት ጊዜ ዩዘር ኔሙንም እና እንደገና ሌላ ፓስወርድ ያስቀምጥልኛል። አሁን የኔ 2 የጉግል አካውንት አለኝ ማለት ነው። የሁለቱንም የጉግል አካውንት የፓስወርድ አስቀምጦልኛል ማለት ነው። እናንተም እንግዲህ እንደዚህ እያደረጋችሁ የጉግል አካውንታችሁን ማየት ትችላላችሁ ማለት ነው። ሌላ የቲክቶክ አካውንታችንን ማየት ከፈለግን እንደዚሁ እንመለስና ባክ ብለን የቲክቶክ ዶት ኮም የሚል አለ። እሱን ቲክቶክ ዶት ኮምን በመጫን ማየት እንችላለን ማለት ነው። የትዊተር አካውንታችንን እንደዚሁ ትዊተር አካውንት የሚል አለ እዚህ ጋር። ትዊተር አካውንታችንን በምንነካበት ጊዜ ይኸው ፓስወርዳችንን ያስቀምጥልናል። ፓስወርዳችንን ኮፒ በማድረግ መጠቀም እንችላለን ማለት ነው። ስለዚህ እናንተም እንደዚህ እያደረጋችሁ የጠፋባችሁን ከዚህ በፊት የረሳችሁትን ፓስወርድ ማየት ትችላላችሁ ማለት ነው። እንግዲህ እናንተም በቀላሉ እንዴት አድርገን የጠፋብንን ፓስወርድ የጎግል ሊሆን ይችላል፣ የትዊተር፣ የቲክቶክ፣ የፌስቡክ አካውንት ሊሆን ይችላል የጠፋብንን ፓስወርድ እንዴት አድርገን ማግኘት እንችላለን የሚለውን በዚህ መልኩ መፈለግ ትችላላችሁ። ቪዲዮ ከተመቻችሁ ላይክ ሼር አድርጉልኝ። አመሰግናለሁ።